ወደ ድንኳን ከፍራሽ ወደ ፍራሽ እንደ ዝውውር ተጫዋች እንደ ተዘዋዋሪ ተጫዋች ማለት ነው። ወቅቱ ከሌሎቹ አጽዋማት ልዩ የሚያደርገው ነገር ደግሞ ምንድነው የሚለውን እንመለከታለን። በዚህ ወቅት ምን ይደረጋል ምንስ ደግሞ አይደረግም የሚለውን በተለይ ከልማዳችን ጋር በተገናኘ የምናነሳ ይሆናል ማለት ነው። ስንቆጥር በቀደም ተከተል አጽዋማቱ የሚመጡት የመጀመሪያው ጾመ ልደት ነው፣ ታኅሳስ ላይ ማለት ነው። የልደት ጾም ወይም የገና ጾም ወይም ጾመ ነቢያት የምንለው ነው። ሲቀጥል ጾመ ጋድ ወይም ለውጥ ጋድ የምንለው የጥምቀትና የልደት ይሄም በስፋት ስለተሰራ ወደዛ አልሄድም፣ ስሙን ብቻ ለመናገር ነው። ሶስተኛው ጾመ ነነዌ ነው። የነነዌ ሰዎች የጾሙት ጾም እናቶች ነይ ነይ ይሏታል። የነይ ነይ ጾም አብይ ጾምን የምታመጣ በ15ኛው ቀን አብይ ጾም ስለሚመጣ ነይ ነይ ብለው ይጠሯታል። አራተኛው ጾመ ኢየሱስ ወይም አብይ ጾም ወይም ደግሞ ጾመ ፋሲካ የምንለው ነው። የፋሲካ ጾም የምንለው ወይም ጾመ አርባ ብለን የምንጠራው ነው ማለት ነው። አራተኛ። አምስተኛ የሰኔ ጾም ነው። ይሄ ጾመ ሐዋርያት፣ በልምድ ደግሞ የሽማግሌ ጾም የቄስ ጾም የሚባለው ግን እሱ በልምድ ነው። የሐዋርያት ጾም የሰኔ ጾም ጾመ ሐዋርያት ተብሎ ይጠራል ማለት ነው። ቀጥሎ የሚመጣው ስድስተኛው አርብና ረቡዕ ናቸው። እነዚህ ሁለቱ የአርብና ረቡዕ ጾም ከሰኔ ጾም እንግዲህ ፋሲካ ላይ ከትንሣኤ በኋላ በዓለ ሃምሳ ስለሆነ አርብና ረቡዕ ስለማይጾሙት ከዛ በኋላ ነው የሰኔ ጾም ሲገባ አብረው ነው የሚገቡት አርብና ረቡዕ ማለት ነው።